ሰውየው የውሸቱን ታምም ያለው ብሎ ከዛ በኋላ በሱ እጣቢ ዳንኩ ቢል የዛ ሰውዬ ክብር አይነካም ወይ በሰፈሩ ላይ? ይሄ ጤናማ አይደለም የሚል ነበር ሙግቴ። ግን በጊዜው የተሰጠኝ ምላሽ በጣቢ ይዳናል፣ ከድግምት ይዳናል፣ ከመተት ይዳናል የሚል ነበረ። እኔ ደግሞ አልተዋጠልኝም። ስላልተዋጠልኝ ያው እንደምታውቀው እኔም ልቀበለው አልቻልኩም ማለት ነው። ይሄን እናስተምሮ ልቀበለው አልቻልኩም። ማንበብ አለብኝ አልኩኝ። የተለያዩ ቪዲዮዎች ቀጣይ ሜቢ ካሳየ ምክንያቱ ምንድን ነው ብዬ ሳይ ወደ ክርስትና እየመጡ ነው ልጆቻቸው፣ ወደ ክርስትና እየመጡ ነው ስልጤ አካባቢ ላይ። ስለዚህ ወደ ክርስትና እየመጡ ያሉትም ደግሞ በመተት ነው የሚል መጣሁ ነው። ቪዲዮን ቀጣዩ ሀይ እንዴት ናችሁ? ከስልጤ ክርስቲያኖች የተፈናቀሉበት ትክክለኛው ምክንያት ምን እንደሆነ ታውቃላችሁ? የሙስሊም ልጆች እስልምና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞቿ መረጃ አዳምጡት። በነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው መጥተው አርሴማ ቤተክርስቲያን የተገኙ። ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቄሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል ማለት ነው። ጸበራጅ ተውባቸዋል። 3 ልጅ ታመምባት ያልኳችሁ ሴት ማለት ነው ሉያ ትባላለች። የሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት፣ እናቷ ቤት መታ ጠፍታ አልገባችም። መታ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ዌል ቪዲዮውን እንደሰማችሁት ነው። እሺ ቀጥል አንተ። ያኛውን አንፈልገው። እንደሰማው እንግዲህ ልጆቻችን ወደ ክርስትና እየሄዱ ነው የሚል ነው ሙግቱ። ልጆቻችን ወደ ክርስትና እየሄዱ ነው። ወደ ክርስትና እየሄዱ ስለሆነ ወደ ክርስትና የሄዱበት ምክንያት ምንድነው? እሱ ነው ያለው። ድግምት ሰምተዋል? አዎ ሳህር በድግምት ነው። ኦኬ አስር ተሰርቶባቸው ነው። ስለዚህ ክርስቲያን እየሆኑ ያሉት ድግምት ተሰርቶ ነው። ትምህርት የሚወድቁት የቀድሞ ሽማግሌውን ካያችሁት ሼኩ ነገሩ እጣቢ ስጡ ስህሩ እንዲድን ስንላቸው እምቢ አሉ። ልጆቻችን ታመሙ፣ ትምህርት እየወደቁ ነው አለ። ይሄልኛው ደግሞ ምን አለ? ክርስቲያን እየሆኑ ያሉት በድግምት ነው። ሁለቱም ውሃ የሚቋጥሩ ያሉ ማመክንያቸው ያነሱት ሙግታቸው ውሃ የሚቋጥሩ ያለ። ከትምህርት መወድቀው ሰነፍ ስትሆን ነው፣ ሳታነብ ስቀር ነው። እንግዲህ አሁን የትምህርት ካሪኩለሙም ትንሽ ከበድ ብሏል ይመስለኛል እና ብዙ ተማሪ እየወደቀ ነው። ስለዚህ ኦርቶዶክሳውያን መተት አድርገውባቸው ነው ያሉ ሺህ ተማሪ የሚወድቅ እንደ ሀገር አቀፍ ብዙ ተማሪ ይወድቃል። አሁን 12ኛ ክፍል ላይ ኦኬ። ስለዚህ እንደዛ ነው ብለን እንትን ማለት እንችላለን። የትምህርት ሚኒስቴር እንደዛ አድርጎ ነው ካላነበብክ ወርቅ ትችላለህ። በደንብ ካጠና ደግሞ ታልፋለህ። ስለዚህ ሙግቱ ብዙም አልተዋጠልኝም ነበር። ወደ ክርስትና የሚመጡት ደግሞ እንዳይመጡ የማሸማቀቂያ መንገድ በመተት ነው አለ። የሚታመሙትም በመተት ነው አሉ። እኔ በእስልምና ከዛ በኋላ ሳጠና ማንኛውም እምነት አይምን ህመም በአላህ ፍቃድ ነው የሚሆነው፣ አላህ ነው በሽታን የሚያመጣው ይላል። እንደዛ ከሆነ ታዲያ እንዴት ነው እኛ መተት አደረግን እኛ ሳመምናቸው ልንባል ምንችለው? ጥያቄ ፈጠረብኝ። ሐዲሳቸውን ሳነብ እንደዛ ነው የሚለው። ሌላኛው ደግሞ እንዳልኩ ወደ ሃይማኖት ሰው የሚመጣው ከመጣ በኋላ ጸበል ታሞ ሊመጡ ይችላሉ። ሜቢ ብዙ ቦታ ላይ አይተሃል ብዬ አስባለሁ። ጸበሎች ቦታ ላይ ሙስሊሞች በጣም ብዙ እህቶቻችን ይኖራሉ። በጣም ብዙ ናቸው ያሉት። እንደውም እነሱ ናቸው በዛ የሚፈወሱት። አይተኸዋል? ታምር ይደረግላቸዋል። በኪዳነ ምሕረትም ጦጦ ማርያምም ሸንኮራ ዮሐንስም ስትሄድ ብዙ የእስልምና እምነት ተከታዮች ከክርስቲያኑ በዛ ሁኔታ አምነው ይጠመቃሉ፣ ይድናሉ፣ ስለታቸውን ሁላ ያስገባሉ። ድኛለሁ ቁልቢ አንተ እንደውም ሐረር መላሳ ነኝ ትለለ እንዴ? ቁልቢ ላይ ታዲያ ስለትዘው የሚሄዱት እነሱ አይደል? ብዛት ትክክል ብዛት ነው ያላቸው። ስለዚህ ይህንን ስታየው ሰው እምነት ቦታ መጥቶ ሊድን ይችላል። በየትኛውም ቦታ ላይ ጠበል መጥቶ ይረጫል። ካህናቶቹ አንተ ታመህ ሆስፒታል ሄድክ ታመህ፣ ዶክተሩ ያንተ ስራው ምንድን ነው? ማከም ነው። እየደማህ መጥተህ ደምህን ካላቆመ ወይንም ደግሞ ልሞት እያልክ
ኦክሲጅን አጥሮ ኦክሲጅን ካልሰጠ ዶክተሩን ተወቅሰዋል። ካህኑስ ታዲያ ጸበል ቦታ በት ጸበል እንዴት ረጫቸው ልጆቹን ብሎ በጣም ሲንገፈገፍ አይተዋላ። ታመው መጡ እነኛ እህቶች ጸበል ቦታ መጡበት። እንዴት አይረጫቸው ማለት አሰብኩት። ታመው መጥተዋል እነኚህ እህቶች ጸበል ቦታ ነው የመጡት። ጸበል ረጫቸው። የዚህን ያህል ክርስቲያኑ እንዲፈናቀል፣ ንብረቱ እንዲጠፋ፣ አካል እንዲጎድል የሚያደርግ ስራ ነው ይሄ። ታመህ ቤቴ መጥተህ እርዳታ ጠይቀኸኝ እርዳታ በመስጠቴ ቤተክርስቲያኔ መቃጠል አለበት? አካል መጉደል አለበት? የኔ እርዳታ በማድረጌ ጸበል እንዴት ረጫችሁ? ልጆቻችንን ጸበል ረጩብን። ታመው ልጆቻችን ቤተክርስቲያን ሄደው ጸበል ረጯቸው ካህኖቹ። በጣም የሚያናድደው የሚያሳዝነው እያለ በጣም ተበሳጭተው ሲናገሩ ካያቸው ተሰብስበው ሁሉ ይናገራሉ እየጮሁ ጸበል ልጆቻችንን ረጭተዋል። ልጆቻችን ታመው ቤተክርስቲያን ሄደው አሰብኩት፣ አወረድኩ። ሳየው ምንም ውሃ የሚቋጠር አይደለም እያነሱት ያለው። የአርሴማ ቤተክርስቲያን የተቃጠለችው በዚህ ምክንያት ነው። አዎ እጣቢያችሁን አንጡና በጣቢያችሁ ልጆቻችን ሲታጠቡ ይድናሉ ያሉ አካላት ጸበል ልጆቻችንን ረጩብን የሚለው ነገር አሁን ሊስማማልኝ አልቻለም። በእኔ እጣቢ የነሱ ልጆች ሴጣን የሚድን ከሆነ ማለት ሴጣናቸው የሚወጣ ከሆነ ወይንም ድግምት የሚወጣላቸው ከሆነ ካህኑ እጣቢ ጸበል ሲረጫቸው ካዳም ለምን ትበሳጫለህ? እንደው አያድንም ውሃው ምንም ትርጉም የለውም ብትልም እንኳን ኖርማል ውሃ ነው። በቃ ኤችቱኦ ነው፣ ውሃ ነው፣ ምንም ሊያደርግ አይችልም። እጣቢ ታጠብ፣ ሰውነትን ፕራይቬት ፓርቶችንም ጭምር ታጠብ አምጣና በዛ እጣቢ ልጄን አድናለሁ ያልከኝ አካል ጸበል ረጩብኝ ብለህ ልጆቼ ታመው እነሱ ጋር ሲሄዱ ጸበል ረጩ ብለህ እንዴት ልትበሳጭ ትችላለህ? ማለት አስረዳኝስ። ያው እኔ ሃይማኖት ወጣ በልና ኒውትራል ሆነና እጣቢህን አንጣና በጣቢህ የኔ ልጅ ይድናል ያልከኝ አካል ጸበል ግን ረጨህብኝ ብለህ ትከሰኛለህ? አስማማልኝ። ቴክኒሻን አዘጋጅልን የመጀመሪያዋን ይስሙት፣ ድጋሚ ሰው ይስማ፣ እየጠራ እንዲሄድ ማለት ነው። እፎይ እየተናገረበት ያለው መነሻው አሁንም ከዛ የመጣው ነው። እፎይ እየተናገረ ያለው አንዴ ድገምልን የመጀመሪያውን ስለ እጣቢ የሚያወሩትን ህዝቡ እንዲሰማ ማለት ነው። አዳምጡላችሁ። ይሄ እንግዲህ በቴሌቪዥኖቻቸው የተላለፈ በቪዲዮቻቸው የተላለፈ እና በወቅቱ ከፍተኛ ንግግር አምጥቶ የነበረው ነው እና የልጆቹ መታመም ዋናው ምክንያትና መፍትሄውን ነው የሚያቀርቡት ሰውየው። እንስማቸው። ሽማግሌ የሚለውን አዳምጡት። ብጥብጥን አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይሄንን ስህር የሚያከሽፈው ፊትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ አነሱና የተለዩት። አሁን እያየ ነው ያለው። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድነው? ቀጥሉ። እንግዲህ ቅድም የተባለ ይሄ ነው። ካህናቱንም ሰበሰቡ፣ ህዝቡንም ሰበሰቡ፣ ጥያቄ ያቀረቡ። ልጆቻችን እንዲድኑ ከተፈለገ ከዚህ የመተት ስራ ከብብትና ከብሽሽት አካባቢ ቆሻሻ ነው። እንግዲህ ሁለቱም አካባቢዎች ቆሻሻዎች ናቸው። መጥፎ ጠረን ያላቸው ቦታዎች ናቸው። የወንድም የሴትም ማለት ነው። ስለዚህ የታመሙት ልጆች ከዚህ ቆሻሻ ቦታ በሚመጣ እንትን ተረጭቶ ይድናል ማለት ከጤናማ አእምሮ በእውነት የሚመጣ አይደለም። ኦኬ። እንግዲህ ከዛ በኋላ የሚለው ደግሞ ምንድነው ወንድማችን እፎይ? እሺ ይሁን። ከዛ በኋላ ደግሞ ሰውየው ይናገራል። አይታችሁ እንደሆነ ጭራሽ ቤተክርስቲያን ውስጥ ልጆቻችን ሄደው አከፈሩብን፣ ክርስቲያን አረጉብን። ከዛም ጸበል ረጭቷቸው ነው የሚለው። እንግዲህ ጸበል ረጭቷቸው ከዳኑና ካከፈሩ ከዛ ቆሻሻ ይልቅ ይሄኛው ውሃ ነው እችቶ በቃ ምንም አይነት ከብብትም ከብሽሽትም የሚወጣ አይደለም ነው የሚለው። እንስማው ይሄኛውንም ጥያቄ እና በቃን እያሉ
በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ይሄን ጓደኞቿ መረጃ አዳምጡት። በነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው መጥተው አርሴማ ቤተክርስቲያን የተገኙ ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቀሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል ማለት ነው። ጸበራጅ ተውባቸዋል። 3 ልጅ ታመመባት ያልኳችሁ ሴት ማለት ነው ሉያ ትባላለች። የሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት እናቷ ቤት መጣ ጠፍታ አልገባችም። መጣ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ይሄው ነው እንግዲህ ፍርዱን ለህዝብ ነው የምንሰጠው። በጨበጣ ባየር ላይ የሚመጣ ሳይሆን እንዲህ ያንተንም ማንነት ያንተንም አጀማመር ህዝብ እያወቀ እንዲመጣ ለማድረግ ከዚህ ውጪ አማራጭ ስለሌለ ማለት ነው። ይሄ መልካም እድል ስለሆነ ነው። በዛው ቀጠልክበት ትክክል አይደለም ብለህ ያ ትክክል አይደለም ብዬ በዛው ተቃውሞዬን ቀጠልኩኝ። ምክንያቱም እንደዚህ አይነት ነገር የሚዋጥ ስላልሆነ ለማንም ይዋጥ ስላልሆነ ማለት ነው። ትክክል አይደለም የሚለው አቋሜን ያስኩኝ ማለት ነው። ከዛ ግን አጻፋዊ ምላሽ ትክክል ነው የሚል እነሱም ደግሞ ቦልድሊ ትክክል ነው የሚል ነበር ሙግታቸው። እኔም